በቃ ኢሞም አለ ያው ልክ እኔ እኮ ፊልተር ለምን ይሄው አረፈችልኝ ማለት እንደሆነ ብያስችልክ ነበር። እጣው መቼ ነው የሚወጣው? ስለጣው ለምን አነግሪኝ? እጣው መቼ ነው? 22 በኢትዮጵያ ሚያዝያ 22 በፈረንጅ ኤፕሪል 30 ነው የሚወጣው እጣው። ለኔ ነው የሚደርሰኝ። ስለዚህ በቃ ይኸውልሽ እናቴና እኔ አንዳንድ እንቆርጣለን። ቢኒ ትቆርጣለህ? አንዳንድ ቁረጥ ኤግዚስት ውጪ ባለ ሰው አንዳንድ ሲሆን 1000 ብር ነው 1000 ብር ነው 1000 ብር ነው 2000 ብር 2000 ብር። ስለዚህ ቆርጣለሁ። በቃ ሁለት ጣን ቆርጣለን። ስንት ጣን ነው የምትፈልጉት? አንዳንድ በቃ ስም ላክልኝ ቦቲም ላይ። እሺ በቃ አሁን ልክልሻለሁ። ኦኬ ስም ላክልኝ ቆርጬ ልክልሃለሁ። በውጭ በኃይሉና ሚካኤል እሺ ልክልሻለሁ። አሁን ጽፌ ልክልሻለሁ። ሚኪ ቦቲም ላይ ይላክልኝ በጽሁፍ እንዳስተላልፍ ወደ እነሱ አንቺ ላኪልን። እሺ ምክንያቱም ኢትዮጵያ ያለ ሰው መቁረጥ ስለማይችል ውጭ ሀገር ያለ ሰው ስለሆነ ክፍያው መፈጸም ያለበት እኔ ክፍያውን እፈጽምላችሁና ሚኪ ለኔ ይከፍላል ክፍያውን። እሺ አቡዬ በጣም እናመሰግናለን። በእውነት ቴንኪው ማሪ በጣም ትከፍላለህ እኮ ክፍያውን እኮ ትፈጽማለህ። እኔ እከፍላለሁ ችግር የለውም። በእውነት አቡዬ ተባረኪ። በእውነት ትኬቱን እሰጥሃለሁ ቆርጬ በእጄ ይዘው ነው ከቁመትሽ 7 ክንድ ጨምሪ። በእውነት እኔ መርቃት የምችለው በቁመቷ ነው። ሰውነትም አላህ ከፍ ያርግሽ ተብለሻል። በእደጊ እደጊ እናቴ እደጊ ተመንደጊ ይባላል። መርቃት ልጆችሽ ይባረኩልሽ። አሚን አሚን አሚን። አግኝቼ ነው በጣም አድናቂሽ ነን። ስፔሻሊ በቃ በጣም እንትን ስትይ ስታክም አስተካከምሽ ለየት ይላል። በቃ እኔ አልቻልኩም። በተለይ የሆነ ሰው ያከምሽ አስተካከም ይሄንም ስለምትወጁ ነው። ያ ቴንኪዩ ይመቻችሁ። እወዳችኋለሁ። ይሄንን እጣ እኛ ነው የምንበላው። ያቺ ወይ ገው ኮንዶሚኒየሙን ከበላ ነው ማለት ነው። ኮንዶሚኒየሙን ከበላ ነው ይበልቶ ታስባችሁታል። ኮንዶሚኒየሙን ከበላ ነው ማለት እኛ እንኖርበትም እናከራየዋለን። የዚህ ሁሉ ሰው አይጥ በአይጥ ነው የሚሆነው። ኮንዶሚኒየሙ አንኖርበትም። አይጥ በአይጥ ነው። የዚህ ሁሉ ሰው ገንዘብ አይጥ ማለት ምቀኛ ነው። አይጥ እኮ ምቀኛ ነው። ታዲያስ ይሄ ሁሉ ሰው ሻፍዶ እኛ በቃ ነው እናከራየዋለን። ጅብሰምና ሴራሚክ ምናምን አሰጥፈንበት እናከራየዋለን። አቦ አይ ዊል ባይ ፎር ሂም የሆነ ሰው እኔ እገዛለታለሁ እያለ ነው። ጣውን አንዴ ላስ ሚሚ ኧረ አስገቢ በእናትሽ እኔን ያላፍንም ታውቃታለህ። ሚሚ ልቆርጥልክ ነው። አስገቢያት እስኪ። የትልቅ ሰው ልጅ ማለት ይኸው አይሻል ናት። ቀይ ነው የመኳንንት ልጅ። በቃ እስኪ ነይ ሚሚ። ኢንቫይት አድርጌታለሁ። ታዲያ ከገዛች አይቀር 5 ዕጣ ትግዛልክ። 10,000 ብር ታስገባ 5 ዕጣ ትግዛልክ። ኧረ ችግር የለውም። እሺ ካልሽ 5 አንዱ ይደርሳችሁ ይሆናል። ወይኔ ሚኪ ቢደርሰው መቃጠል። ሚኪ ቢደርሰው ሚሚን አስገቢያት። በእውነት ኢንቫይት አድርጌታለሁ። ይቹት መታለች። ሚሚ ናት። እንዴት ነሽ? እንዴት ልግዛለት ብለሽ እንዴት ልታስብ ይቻልሽ? አቡዬ እንዴት አመሻችሁ? አቡዬ ትኛለሽ። ለጠላቴ ትኬት እየቆረጥሽ አይደል? እኔ ለአንቺ ነው ማገዝሽ እኮ ለአንቺ ለማገዝ ነው። የኔ ማር እኮ ልትቆርጭለት ነው ለሚኪ አይደል? አዎ ልቆርጥ ላይ እኔ ለአንቺ በዋትሳፕ ልክልሻለሁ። ዋትሳፕ እሺ ማሬ ቁጥር ያለሽ ኧረ ከፋ። አንዴ ሃይ በይኝ። ቁጥሬ ካለሽ ሃይ በይኝ። ሚሚዬ በጣም እናመሰግናለን። በቤተሰብ እናመሰግናለን። ተባረኪ። በእውነት ውለጂ፣ ክበጂ፣ ዶክተር ውለጂ። ምክንያቱም የዶክተር እጥረት አለ። ዶክተር ውለጂ እናቴ። ኢንጂነር የኔ ውድ። እሺ እናቴ። እሺ ደንበኛ ናት። በቃ እሺ ቤተሰብ ናት። ቤተሰብ ፕላስ ነች። እልክልሻለሁ። እሺ ማሬ በቃ እኔ አካውንቱን ልክልሻለሁ። አስገብተሽ ደረሰኝ ስትልኪልኝ እኔ ትኬቱን ቆርጬ ለሚኪ ያደርሳለሁ። ሚሚዬ አመሰግናለሁ በጣም በእውነት እግዚአብሔር ይስጥልኝ። ይቅናን ሚኪ ቴንኪ ወዳችኋለሁ ጋይስ።
1 ሚሊዮን ልንገባ ነው። ሁላችሁም እዚህ ውስጥ ያላችሁት ፎሎ አድርጉን። ከአቡዬ ቀድሜ 1 ሚሊዮን መግባት አለብን። ጠላቴ ቀድማኝ እንዳትገባ እንዳትገባ ጠላቴ 1 ሚሊዮን ሚኪኒ አሁን 1 ሚሊዮን ስገባ ቲክቶክ ኢንሹራንስ ገባለሁ። አካውንቴ በፍጹም እንዳይዘጋ። በጣም ጠላት እየበዛብኝ ነው። ምቀኛ ምናምን በጣም እየበዛ ስለሆነ የቲክቶክ ኢንሹራንስ ልገባ ነው። በፍጹም እንዳይዘጋ ማለት ነው። እንደዛ ማድረግ ይቻላል እንዴ? አዎ ይቻላል እኮ። አንተም ጠላት ካለክ ንገረኝ፣ ኢንሹራንስ ትገባለክ። እኔ የኔ ኢንሹራንስ የድንግል ማርያም ልጅ ብቻ ነው የኔ ኢንሹራንስ። እግዚአብሔር አለ የኔን የድሃውን አካውንት ለማዘጋት የትኛውም ሰው ቢያስብ አንሶላ ይክበደው፣ እጁ ይቆመጥ። በእውነት ሊዘጋ ደግሞ አይችልም። እስካሁን ታግለው እንጃ በቃ ውስጤን ነው የነካሽ መሰለኝ። ኢንሹራንስ አልችልም፣ አቅም የለኝም። ግን ስንት ነው ኢንሹራንሱ የሚገባው? ከእግዚአብሔር በታች ደግሞ ደገፍ ማድረግ አለብን። እነግርሃለሁ፣ ጠላቶቻችን ኢንሹራንሱን እንገባለን። የእናቴ ጸሎት አለ ያሳስበኝ። እወድሻለሁ አቡዬ፣ በቃ ይመቻችሁ። ለእኔም ትጸልይልሻለች እንዳታስቢ። በነገራችን ላይ አቡዬ ይሄ ትልቅ 1 ሚሊዮን ሲደርስ አካውንትሽ የአንቺን 1 ሚሊዮን ለማዘጋት ማለት ነው ቢያንስ ወደ 30,000 ሰው የሚሆን ሪፖርት ማድረግ አለበት አንቺ አካውንት ላይ። ይሄን የሚያክል ጠላት ካለሽ ወዳጅም የለሽም ማለት ነው። እንደዛ ነው እኮ። እሺ ቆይ አንተ ስንት ሰብስክራይበር አለክ? ንገረኝ። ቆይ አንተ ንገረኝ፣ ቲክቶክ ላይ ስንት ሰብስክራይበር አለክ? ስለ ዩቱብ አይደለም ስለ ቲክቶክ እናውራ። ዩቱብ ሰብስክራይብ የለኝም። 30,000 ሰብስክራይበር አለኝ ዩቱብ ላይ። እኔ አንቺን የምበልጥሽ በቁመት ብቻ ነው አቡዬ። እሱን እኮ ተነጋግረን ጨርሰናል። አዎ ጠላቶች እነማን እንደሆኑ ታውቃለህ? ጠላቶቼ በቁመት ግን እግዚአብሔር ግን የሚወደውን አስበለጠ ነው ዋናው ነገር። የሚወደውን አስበለጠ። ፈጣሪ ሁሉንም ይወዳል። አየሽ አይደል? ይጥቁልኛ አጭሮችን እኮ ፈጣሪ አይወዳችሁም ይለኛል። አይደለም ፈጣሪ ያበላለጠው እኔ አልሰማሽ። እግዚአብሔር ግን የሚወደውን አስበልጧል። በቃ እግዚአብሔር ፍርዱን ሰጥቷል። እኔ ምንም አልከራከርም። ሁሉንም የሰው ዘር በሙሉ እኩል ይወዳል። እሱ ያዳል አለው አይደለም። ባይ ስለበበላለጥ ነው። ምክንያት አለው። ምንድን ነው ጋይስ? ወዳጅ ማች ላቭ ኤንድ ማች ሪስፔክት። እሑዳችን አይቀርም እንግዲህ። ዛሬ ሳምንት አሁን ተሳክቶላችኋል። ያለቀናችሁ መታችሁ። በሚቀጥለው ሳምንት እንገናኛለን። እያንዳንድሽን ማለት ነው ካካችሁን ነው ማደርቀው። እያንዳንዳችሁ ጉራ ብቻ ያምሳ ለቃ ጥጋቡ ገብርኤል ከሸገር ይመቻችሁ ጋይስ። እሑድ አሸንፋለሁ፣ አሳያለሁ። እንዳትረሺ ደግሞ ላኪልን። እንዳትረሺ እራት ልንበላ ነው። እሺ መልካም ነው። አሁን የጸሎት ፕሮግራም ስላለን ስም ላክልኝ አልኩህ እኮ ስም ላክልኝ። ቦቲም ላይ ስትወጣ የሁለት ሰው አሁን ልክልኝ። የአክስቴም ነው እንደ የተከፈለው ግን መጀመሪያ እና ታዲያ ለሁለታችሁ ነው የሚከፈለው አይደል እንዴ? ቆይ ይኸውልህ መጀመሪያ ስንት ትኬት እንደምትቆርጥ ልጠይቃት። ኧረ ምቾታቸው በቀን ለሁለታችን ነው እንዴ? እኔ እንጃ። ቆይ አስገብታ ደረሰኝ ትላክ። ኦኬ እሺ። አይ በጣም ነው የማመሰግነው። የሚያስገብታ ደረሰኝ ስትልክ ለስንት ትኬት እንዳስገባች እነግርክና ስንት ስም እንደምትልክልኝ እነግርሃለሁ። በቃ ጋይስ በዚሁ አጋጣሚ በሊቢያ እየሞቱ ያሉ አበሻ ኤሪትሪያን እና ኢትዮጵያውያን እየወጣችሁ ሁላችሁም ቮይስ ሁኑ፣ ድምፅ ሁኑ። ወንድሞቻችን እዚህ ጋር ነገሮች ስላልተመቻቹላቸው ነው እዛ ጋር ሄደው ነገሮች ይስተካከላሉ ብለው ነው እዛ ጋር ያሉት ማለት ነው። እና ችላ እንበላቸው። ሊቢያ ያሉ ወንድሞቻችንን እባካችሁ ስቶፕ ኪሊንግ ሪፊውጅ ኢን ሊቢያ ኤሪትሪያን ኤንድ ኢትዮጵያን እያላችሁ ቪዲዮ ስሩላቸው። እችን ማስተላለፍ ፈልጋለሁ። ወዳችኋለሁ። ማች ላቭ ኤንድ ማች ሪስፔክት። ስቶፕ ኪሊንግ ኤሪትሪያን ኤንድ ኢትዮጵያን ሪፊውጅ ይበል ሊቢያ ሪፊውጅ ስቶፕ ዊ አር ሂውማን ቢንግ ሪፊውጅ
እንዲህ በል ሚኪ አይ እንግሊዘኛ ወይ አይጠይቅ እንዲህ በል we have right to live we have right to live we have the right to live everywhere we are human beings stop killing excuse me everywhere Eritrean in Libya refuge we have rights to live everywhere stop it stop killing us يقولك መጀመሪያ we have a right to live everywhere ላልከው መብት የለህም የትም ቦታ ለመኖር መኖሪያ ፈቃድ ከሌለክ መብት የለህም የትም ቦታ ለመኖር ስለዚህ መብት አለን የትም ቦታ የመኖር ሳይሆን ማለት ያለብክ በቃ stop killing ኢትዮጵያን ኤርትሪያን እኔ ቅድማውን ቪዲዮ ስሰራ ተሳስቻለሁ ኤርትሪያን የሚለውን ረሳው ጽሁፉ ላይ እና በጣም ይቅርታ አድርጉልኝ እሺ stop killing Ethiopian Eritrean refugee in Libya በላው ይሄን ባጭሩ መብት የለንም የመኖር የትም ቦታ መብት በሀገር ብቻ ነው መብት ያለ በሰው ሀገር ያለ ቪዛ ገብተክ በህገወጥ መንገድ ገብተህ መብት የሚባል ነገር አለክ እንዴ የለክም መብትማ ያለክ በመኖሪያ ፍቃድ ብርን ከስከሰ ቪዛ ገዝተህ ስትገባ መብት አለክ ግን በድብቅ በባህር በመናምን በህገወጥ መንገድ ገብተህ መብት የሚባል ነገር የለም ህግ ጥሶ መብት የለም ህግ አክብሮ ነው መብት ያለው ስለዚህ መብታችን አይደለም የትም ቦታ መኖር መብታችን የሚሆነው የሀገሪቷን ህግ አክብረን ቪዛ ገዝተን በህጋዊ መንገድ ስንገባ መኖሪያ ፍቃድ ስናሰራ እኛ የሀገሪቷን ህግ እያከበረን ስለሆነ መብት አለን እዛ ቦታ ላይ ማንም እኛን የመንካት መብት አይኖረውም ብንነካ የመክሰስ መብት አለን ሊቢያ ግን ሳውዲና ሊቢያ በባህር ነው የሚገቡት በህገ ወጥ መንገድ ነው የሚገቡት ተገለው መንገድ ላይ ቢጣሉ መብት አይኖራቸውም ምንም ነገር ቢደረጉ የመክሰስ መብት አይኖራቸውም ለምን ህጋዊ አይደሉም ለዚህ ነው ህጋዊ ሁኑ በህጋዊ መንገድ ሂዱ የምንለው መብት እንዲኖራቸው ነው የሰውኛ መብታቸውን እንዲያስጠብቁ ነው ግን እምቢ እያሉ በህገ ወጥ መንገድ እየገቡ በየቦታው እየተገደሉ በየቦታው እየተጠለፉ ኩላሊታቸው እየወጣ ነው ያሉት ስለዚህ መብት የለንም የትም ቦታ የመኖር ግን ሚስተካከል የቱ ጋር ነው አሁን እንዲበል stop killing Ethiopian and Eritrean refugee in Libya በልጮክ ብለህ Stop killing Ethiopian Eritrean in Libyan refuge. Stop killing. እኛ በቃ የሰው ሀገር ሄደን ከንቱነን በቃ የሰው ሀገር ሄደን ከካምነን ስለዚህ እኮ በቃ እናቴ ሀገራችን ነው በቃ ወግመን መያዝ ያለብን ነው እኛ ግን እግዚአብሔር ነው ማለት አቡዬ እዚህ የውጭ ዜጋ ኢትዮጵያ ውስጥ ሲመጣ እንዴት እንደምናሽቋልጥለት ታክሲ ውስጥ እንኳን እሱ ወንበር ከሌለው እንውርድለታለን ምን አይነት የማሽቃበጥ መንፈስ ሌላው እንደዚህ የሚመለከተን ከሆነኛ ለምን እንደምንለው ማን ይመለከታል ኤርፖርት እኔ ዜጋ ኤርፖርት ሀገሬ ገብቼ እኔ ሀገሬ ቆሜ ነጩ ነው ቀድሚያ ቆሜ ተብዬ ነጩን ቀድሚያ ያሳልፉታል ኤርፖርት ላይ በገዛ ሀገሬ ለነጭ ነው ቅድሚያ የሚሰጠው ለነጩ እኔ በቃ ድህነታችን እንዳለ ሆኖ ኩርት ብለን መስሚያችንን ጠጥ ነው ማድረግ ያለብን እኔ አሁን ከዚህ በኋላ የውጭ ዜጋ ካገኘው ከዚህ በኋላ ምንም የማሽቃበጠው ነገር እንኳን ነገርሽኝ ለካ የትም ቦታ መኖር አንችልም የትም ቦታ መብት የለንም እኔ ደግሞ ሂውማን ቢንግ ነን የሰው ተፈጥሮ ያለን የተላበስነን ኖት ከአሊያንስ ኤሊያን አይደለንም ብዬ ነው ቶታሊ አይደለም መብት የሌለን በህጋዊ መንገድ ስንሄድ መኖሪያ ፍቃድ ሲኖረን ከሰው እኩል መብት አለን በህገ ወጥ መንገድ ስንሄድ መብት የለንም እንደዚህ ሳ ነው የምንቆጠረው ስለዚህ እኛ መንገድ አሁን እኮ ህጋዊም ሆነው የሚኖሩትን ነው አይ ቲንክ ያስጨነቋቸው ያሉትን አይደል እንደዛ ነው እኮ ሙሉ ነው ያስጨነቋቸው ሊቢያ ህጋዊ ብሎ ነገር የለም ሊቢያ ሁሉም በባህር ነው የሚገቡት በሱዳን ህጋዊ እግዚአብሔርው ናቸው ያሉትንም ለማንኛውም ዋናው ነገር ቮይሱ ናቸው ድምፁ ናቸው ወንድሞቻችን እህቶቻችን እዚህ ጋራ ነገሮች ይስተካከላሉ ብለው ነው ድላቸውን የሞከሩት በቃ ጀርባ እንስጣቸው ኤርትሪያን ወንድምና እህቶች እንደምታዩት ቲክቶኩን አጨናንቀውታል እያለቀሱ ጭራሽ እኛ ግን ምን ያህል ልባችን እንደደነደነ ነው ማየት የምንችለው ወንድሞቻችን ናቸው ሁላችንም ድምጽ እንሁናቸው እናግዛቸው በቃ እናግዛቸው እግዚአብሔር እንዲሆናቸው እንጸልይ በመንችለው አቅም ወዳችኋለሁ ማች ላቭ ኤንድ ማች ሪስፔክት ይመቻችሁ አቡዬ በቃ በቦታም እንዳትረሽ እሺ አረሳም አንተ ላክልኝ ስም ዝርዝር ኖ ፕሮብሌም እሺ ወንድሜ እኔ ለሊቢያ ድምጽ